መልካምን አድርግ ፊት የበራ ይሆናል። ከብዙ ቀን በኋላ ቃየን ለእግዚአብሔር ከምድር ፍሬ መሥዋዕትን አቀረበ። አቤል ደግሞ ከበጉ በኩራትና ከስቡ ለእግዚአብሔር መሥዋዕትን አቀረበ። እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። በመሆኑም ቃየን ፊቱ ጠቆረ፣ ተናደደ። እግዚአብሔር አለው፣ ቃየን ፊት ለምን ጠቆረ? ለምን ተናደድክ? መልካም ብታደርግ ፊት የበራ አይደለምን? እነሆ ኃጢአት በደጅ ታደባለች አለ። ቃየን በዚህ ምንም ሐሳብ ውስጥ አልገባም። ለመበቀል አሰበና አቤልን ወደ ምድረ በዳ እንሂድ ብሎ ይዞት ወጣ፣ ገደለው። ስመለስ እግዚአብሔር ጠየቀው። የአቤል ደም ወደ እግዚአብሔር ይጮህ ነበርና አቤል ወዴት አለ ብሎ ጠየቀው። እኔ የአቤል ጠባቂ ነኝን ብሎ ለእግዚአብሔር ምላሽ ሰጥቷል። እግዚአብሔርም አለው፣ መልካም ነገር አላደረግም፣ ስለዚህ ያገኘ ሁሉ ያሳድድሃል፣ ትቅበዘበዛለህ፣ ብዙ ዋጋ ትከፍላለህ ብሎ እግዚአብሔር ተቆጣበት። ወገኖች ሆይ መልካምነትን አድርጉ፣ በሌላው አትቅም። እግዚአብሔር ተቀብሎታልና በአቤል መቅናት የለበትም ነበር። እንግዲህ መልካምነትን አድርጉ፣ ፊታችሁ ሁል ጊዜ የበራ ይሆናልና። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ ያለውን ክፍል አንብቡ። ጌታ ይባርካችሁ።